ሰላም ዩቲዩብ እንዴት ናችሁ? ውድ የዲኖ ቲዩብ ቤተሰቦች ደህና ናችሁ? ሁሉ ፒስ ሁሉ አማን። ዛሬም በአባደ ሪአክሽን ቪዲዮ ተመልሰን መጥተናል። አነጋጋሪ ቪዲዮዎች አሉ፣ እነሱ ላይም አስተያየት መስጠት ይሆናል። እንግዲህ አብራችሁን ቆዩ። ቀጥታ አሁን ወደ ቪዲዮ እንሄዳለን። ዛሬ ከማን ጋር? ከዳጊ ጋር። አንዱ ልጅ አንቺ ለማግባት ምን ያስፈልጋል? መጀመሪያ መኪና ሊኖር ይገባል። እሺ። ለኔም መኪና መግዛት ይኖርበታል። ለጓደኞቼ መኪና መግዛት ይኖርበታል። እሺ። ጓደኞችሽንም አንድ ላይ ነው የሚያገባው? ቻለቻ አዲስ አበባ ውስጥ የምትንቀሳቀሰው መኪና እንደበት እንደሱ አይነት መኪና ሳይሆን አሪፍ መኪናዎች ሊገዛልኝ ይገባል። ለጓደኞቼ ሊገዛልኝ ይገባል። ወር ገቢው ስንት መሆን አለበት? 1.5 ሚሊዮን። ኤክሶደስ እውነትን ነው። ላምበ እስቲ ወደ ቀጣይ ቪዲዮ ነው። ዲሽሰሪው ማን ነው? ዲሽሰሪው አንተ ነህ? ቀብራራው ዲሽ ነኝ። እርግጠኛ ነህ? ራስህ ነህ? ባነር ላይ ተለጥፌ ግድግዳ ላይ ታች። አዎ ራስህ። እኔ ነኝ። መነጽረን አውልቀው እስቲ። አዎ ራሱ ነው። ጀግና ዲሽሰሪ። ነይ ይመችሽ። ቅንጥብጣቢውን ሽልጅ አሁን ዲሹን አየው እዛ ጋር ማታ እኔ ከታች ወይዬ ሲል ይኸውልህ፣ ማታ ከታች ወይዬ ሲል ድመቶቹ ከነው ወያሉት ከላይ ይሄን ነው የምልህ። በእናትህ ስራ ላይ ልጅቷ ደግሞ ጎበዝ ነው። ቀብራራው ዲሽ ጎበዝ ነው። ባይ ኮንታክት ነው የሚሰራው። ሪሞት አይጠቀምም ማለት ነው። ቀብራራው ዲሽ ነኝ ብለው ይዳሉ ማለት ሰራራ ኮፒራይት እንደኔ በቃ እንዲህ ነው ይዳሉ። ሁሉም ሳይቀር ይገባሉ። በቃ እንደኔ ሁሉም ቤት 500 ብር ትከፍላለች። አንተ ደግሞ ሳሞግስህ እንደዚህ አትበላ እንዴ! ይፈላባል እንዴ! 100 ከፍላለሁ። 100 ምንድን ነው 50 ጨምሩ። አልጨምርም። 100 ይመቻል። የማይመች ከሆነ ሌላ ዲሽ አለ። ሰራለ ውጣ። ምን ኤክስ ቻናል 3x እስቲ አለ እንደ እሱ ነገር እርግጠኛ ነህ? ውጣ። እከፍላለሁ። 1000 እከፍላለሁ። ውጣ። ስንት ዓመት ስንገበገብ ውጣ በእናትህ። እዚህ ሰፈር እንዳለ ይወዳሉ ያንቻለ። እስቲ አለምነሽ ትወዳለች። አለምነሽ ይችላክላለች። አበበ ጓደኛ ይናክላል። ጫነው። እኔ ምግብ በላለሁ። ጫነው። አዎ ጫነልኝ። ውጣ። ከፍላለሁ 1000። ጋሽ አሁን እንደዚህ እንዳላማረውበት የዛሬ 15 ቀን አውጣለሁ። ሙሽሽ ብለው ውጣ። እሺ እሱን አያገባም አንተ። ውጣ። የሆነ ስራ ሲሰሩ የሰውን ደካማ ጎን ፈልጉ፣ አዋጎን ትጭናላችሁ። በ10 ስራ መሰሩትን በአንድ ሱት ይዙታላችሁ። እሺ የጨርቆስ ቸከስ ማንም ሰው እንዳይናገረኝ እኔን ማሂ ምድራ አመዳም ሁሉ ቆንጂ እንዴት እንደምታምሪ አንተ እኔን ማሂ ነው የምትናገረው? ችግር አለው ታምሪያለሽ እኮ ያልኩሽ። እኔን ማሂ ነው የምትናገረው? ይቅርታ እሺ ነገርሽ እኔ ማሂ ሲናገሩኝ አልወድም። ይቅርታ ከተናገርከኝ እበላለሁ። ይቅርታ እኔ እኮ ተሳዲ በቃ የእስር ቤት አዝግ ይላል። ጠያቂ መጥቷል። አቡበከር ውጣውታ እንዴ! አቡበከር ማን ነው? እንዴት ነህ? ስትል በእናትህ ከሩቅ እኮ ነው የመጣሁት አንተን ለምን? ለምንድን ነው ከሩቅ? ምን ነው በእናትህ? ወይኔ እንደዚህ ምን አደረጉ? ምግብ አምጣልኛል። አዎ አምጥቼልሃለሁ። ለምንድን ነው ያመጣልኝ? እንዴ ለአንተ ርቦህ ነዋ። ለምንድን ነው የራበኝ? ኧረ እኔ እኮ ታስፈልገኛለህ አቡበከር፣ ታውቂያለህ? ማስፈልግ ስትል ምን ነው ደግሞ እንደዚህ ከሳህብኝ? ስትል ማለት በቃ ልሂድብህ እንዴ? ምን ነው ቀና በል እንጂ አናግረኝ። ቀና ስትል እንዴ ቀና ብለህ አናግረኝ እንጂ። ለምንድን ነው ቀና? አሁን እንደሱ ቀና ብለህ አናግረኝ በእናትህ። ለምንድን ነው አንተ ቀና ያልክልኝ? በቃ አሳበዱ ማለት ነው። ለምንድን ነው ቆይ በምግብ ምናምን ቀየሩ ይሰጡሃል እንዴ? ቀየርክ ስትል አይ በቃ በእናትህ በቃ ሌላ ሰው ልካለሁ። ኧረ አድርቀቀኝ። ይሄማ የአዝግ ነው በእናታችሁ። አውቂ እኮ አቀልል ነው። ለምን ማለት እንዲህ ነው እንግዲህ። እስቲ ወደ ቀጣይ ቪዲዮ እንለፍ። ምን ታረጋለህ? ቂጧ ስር እንደ አፍሪካ ዳንስ አይደል እንዴ? እና ሌላ ሴት ሞልቶ ኧረ ማን ሌላ ነገር አስበራ ምን ማለት ያለን አይደል እንዴ? አፍሪካ ዳንስ ነው ነው ፈታታ በርበና ዘፈኑ ቀዩ ሌላ ተቀበል
ደገመው ዲቾ ሞዜ ሞጋት ምንድነው እየሮጥኩ ጣሳ የምትገባው? ምንድነው ቂጣ እየሮጥኩ የምትገባው? ምንድነው ወላይትኛ ሲጨፈር አይተህ አታውቅም ነው? ምን ማለት ነው? ይሄ ኖርማል እኮ ነው። ታዲያ እንደዚህ አይደል እንደሚጨፈረው? እና ብቻ ወይ እኮ ጓደኛ አይደለው እኔ እየጠረጠርከኝ ነው እንዴ? ኧረ ፍታ እንዴ! እኔ እኮ እንዳንተ ከሷ ጋር ጨፈር ማን ፍታ በእናትህ ጤነኛ አይደል እንዴ? ፈታ በለው በእናትህ። ሌላ ዘፈን አድርጉት። ይሄ ችግር አለ። ሌላ ያበረ አተጋ እኔ ነኝ ያለና በጎጃምኛም እና ብቻ ትቀጠቀጥም እንዴ? ጎባ እሷ ጋርም ታደርጋለህ እኮ ትፈራራለህ እንዴ? ተፈራራና አፈሪ በእናትህ እየቦከምከኝ ነው። ለዝናና አንዴ መጣሁ። ምንድነው ሚሴጅ ተሰምታረጋለህ? አንተ ደስ ይላል አንተ ሚስት ጋር ባረገብህ እንደዛ ትዕግስተኛ ነው በጣም። አንድ ዘምጥሏለሁ፣ ሁለት ዘምጥሏለሁ፣ በሶስት ታቀባብለዋለህ። የጨርቁስ ሌባ እርግጠኛ ነኝ እንደ ሴቷ ፈጣጣ ነው። ሲሞላብኝ እኮ ክፈተው ላጃታ እንደ አውቂ ና እንጂ ምንድነው ስልኬን ዘምትሄድ ያማን ሌላ ስልክ ነው እንዴ? ምን ሆነ ነው አንተ እንደዚህ ነገር ፖሊስ ምን እያረክ ነው? ምንድነው የሚያጨቃጭቃችሁ? ሳጅን የራሴ ስልክ ሰርቅ ይባላል። ምንድነው እሱ? ፓተርን ከፍቷለሁ ካላመጡ የኔን ፓተርን ለምንድነው ያንተ ሆኖ ለምንድነው ያንተ አላዩም እንዴ? ፖሊስ ምን ነው እንዴ? ፓተርን እስቲ ክፈት እስቲ እንዴ! አረ ከፍቷለሁ ካላመጡ ማን ነው ፓተር እንዴ? ምን ነው የስልኩ ነው እኮ ለምንድነው ይሆን? በእናትህ ሰውዬ ምን ያሞታል መሰለኝ። ሳጅን ምሳ በልቷል? ኧረ አልበሉ ምንድን ነው? እርስ በርስ ጉቦ ነው። አስገባው በቃ ያው ማስጫበጥ ነው። ሌቦች ኮርስ ውሰዱ። እሺ ማዘር መጣለች እንዴ? አይኔን ተመስገን ጌታዬ። ቡናዬን ጠጣው ላነሳሳ ደግሞ። ኧረ እኔ አነሳሳልሻለሁ። እኔ እያለሁ ልታነሳሽኝ ማዘር እኔ አነሳሳለሁ። ተው እባክህን ተው፣ ራሴ አነሳዋለሁ። ቃይን ትፈጅብኛለህ። ችግር የለም ማዘር እኔ አነሳዋለሁ። ተው ችግር የለም እኔ አነሳዋለሁ። ምን ሆነሻል? እኔ እያለሁ ልታነሺ ነው? ችግር አነሳለሁ ብሎ ካልክ እሺ በቃ አንሳው። ያው እያለሁ ማዘሯ ልታነሺ ነው? ምን ሆነሻል? እኔ እያለሁ እንዳገኝ ራሴ ላት ፍሬን አትፍከሚ፣ እኔ አጠፋሻለሁ። አይኔን ከምር ነው እኮ ማዘሮች በጀበና ቀልድ አያውቁም። በጣም ነው ለጀበና የሚጠነቀቁት። እንግዲህ እንቀጥል። ኤላ ልትወጪ ነው? በቃ አዎ እናመልጣለን ተባብለን ነበር፣ አልተሳካም። እናንተ እድላችሁ ሞክሩ። እኔ ለወንድሜ የሆነ ማስተላለፈው መልእክት አለ። እሱን ካስተላለፍኩ በኋላ የሆነ ፋውል ሰርቼ እዚሁ ነኝ። እኔ ከእናንተ ተነጥዬ መኖር አልችልም። ምግብሽ እኮ ነው የሚጣፍጠኝ። አንተ ምግቤን ብቻ ነው እንደምትወደው ሰው መሆኔ ልትወደኝ ይገባል። እኔ እመታለሁ አለ ብለህ እንኳን ስትወጣ እንኳን ሰላም ነው እንዴ? ቤት እየመጣው ነው። ቀጠሮ አለ እንዴ? አዎ ከቤት ጋር ቀጠሮ አለ። በቃ ሞላይ ነው እንዴ? ኧረ ኤላ ጥለሽ ልትሄጂ ነው? እመለሳለሁ አባቴ። ምን ሆነ ነው አንተ? ኧረ አንቺ ጥብስ አትጥፊ። እመለሳለሁ። ቆይ አንተ ከዚህ እንደወጣ ምንድን ነው ሀሳብህ? እኔማ ለወንድሜ መልእክት ማስተላለፍ ብቻ ነበረ። እሱ ብቻ ነው ሀሳብህ? አዎ እንጂ ማዝሁ ነኝ። እኔ ላስተላልፍ ትነግረኛለህ? አዎ ዘንድሮ 12ኛ ክፍል ተማሪ ነው። እሺ እና ኢትዮ ማትሪክ አፕሊኬሽንን ከፕሌይ ስቶር ላይ አውርዶ እንዲጠቀመው ነው። በጣም ምርጥ አፕሊኬሽን ነው። ከ2008 እስከ 2015 ድረስ የኢንትራንስ ጥያቄዎችን ከነመልሱ ከነማብራሪያው አለ እዛ አፕሊኬሽን ላይ። እሱን ካወረደው ፕሌይ ስቶር ላይ ነው። እሱን ካወረደው ይቀልለታል፣ ማለፍ ይችላል 12ኛ ክፍል። በጣም ነው የሚቀለው። እና ጥያቄዎቹን ደግሞ በየምዕራፉና በየክፍሉ ዘርዝረው ከፋፍለው ሳስቀመጡለት ለማጥናት ይመቸዋል። ይሄን ልነግረው ነው። አፕሊኬሽኑን ደግሞ ከ300,000 ሰው በላይ ነው ያወረደው። ይሄን ከነገርኩትና አንደኛው እሱ ከሆነ
ያልፋል ማለት ነው። እሺ ሰማኸኝ? ይሄን ብቻ ነው የምትናገረው? አዎ ተመለስ በቃ። እኔም እዚህ መሆን እኮ የምፈልገው ይኸውልህ፣ እኔ ከዚህ እስር ቤት ካላመለጥኩኝ እንደዚህ ተለቅቄ መቼም ነው የማልወጣው። ግዴታ ማምለጥ አለብኝ ግዴታ። በል ረፍ ወንድሜ ያለው ሼትም አልሄድኩም፣ ቤቲም ትቀራለች። አሪፍ አፕሊኬሽን ነው ኢላ በዚሁ ያስተላለፈ የ12ኛ ክፍሎች ተፈታኞች አሪፍ አፕ እንደሆነ ተስፋ አደርጋለሁ። አዝማሪነት ይላል እንዴ ቀበል ብለኸኝ ነው። የዚህች ሀገር ነገር በጣም ነው የሚገርመው። ገረመ? የዚህች ሀገር ነገር በጣም ነው የሚገርመው። ሌባውም ሌባ ነው፣ ፖሊሱም ሌባ ነው። እንጀራ ነው መቼስ። ሌባውም ሌባ ነው፣ ፖሊሱም ሌባ ነው። አስፈላጊ አስፈላጊ እሺ ሰየምሽ እኔ ብቻ በቃ እኔ ብቻ እሺ ሞታ ነው ወይስ እንዴት ነው? አረ እንዲያው አዝማሪነት ታኩር ይላል። ተጠጣ ሌሊቱን ሙሉ ተጨበሰ ብለው እስኪ አንተ ምንድነው ሁሌ እንደዛ አይመርህም እንዴ? እስኪ አንተ እንደተማረ ሰው ሁን። ሁሌ ተጠጣ ምንድነው ሁሌ የምትጠጣው? እስኪ እንደተማረ ሰው ሁን አንተ። እስኪ አገናዝብ። በቃ ኖርማል ሰው ሁን። እስኪ እንደተማረ ሰው አትሆንም እንዴ? ምንድነው ተጠጣ? ምንድነው እንደተማረ ሰው ሁን። በቃ አንተ ትልቅ ሰው አይደለ እንዴ? እሱ ነው የምትፈልገው? እንደተማረ ሰው እሺ። ይኸው ለራዲካል ሩት ኦፍ 5 6 7 8 9 10 ያለ ኤምሲ ስኩዌር ራዲካል ዋይ ፓይ ኤክሳክሲስ ችግር ሲጠጣ ማጠጣ ስትሉ ተማር ስትሉ ደግሞ አጣን በሁለቱም ያጨናንቃል። እንግዲህ አይዞን ታኩሬ ለመካሩ ጀለስ ላክለት ደሞ ሁሌ ማርች እንደበላ ሲያስተው አንተ አቤት ቁጭ ብለህ እንዴ የምትበለው እናምላለን እንዴ ወጣ ስራ ምናምን አትሞክርም? ከዛስ እንዴ የሆነ በቃ ድርጅት ምናምን ይኖርሃል። ከዛ ብር ታገኛለህ። ከዛ በኋላ በቃ ሰራተኛ ትቀጥራለህ። ከዛስ እሺ እንዴ ከዛ ቁጭ ብለህ ትበላለህ። እና አሁን ምን እያደረኩ አንተ ደግሞ በጣም አግኝቶታል። ወንድ ነው አቡኪ። አቤት አቡኪ ታላ ምርጥ አንሰነሽ እኮ አንቺ ታኩር ይላል። አንተ ጥበብን እኮ ነኝ የጀመርኩት ታወራለህ እንዴ? ጥበብ ላይ ሃይላንድ ያንጠለጠላችሁት እናንተ ናችሁ። አይገርምም? ጥበብ ምንድነው? የሀገር ባህል ልብሱን ነው ምን ባላገሩ ላይ ተወዳድሪ ማለት ነው። አንደኛ ነው ወጣው። አሳየው በእናትህ እንዴ አሳየው። ጀለስ ምንድነው? በልመና ጀመረ እንዴ ባላገሩ? ምንድነው የምታወራው? አንደኛ ና ግባ ታሳያለህ። ግባው ድምጽ በድምጽ ያሳያል። የሚገርም ራፕ ያለው ሰው እኮ ቀልድ። የዚህ ልጅ ድምጽ የሚገርም ድምጽ ነው ያለው። ወይኔ አንድ ቪዲዮ አይቼ የሚገርም ድምጽ እስቲ ነው። ስሚ አባቴ በመዋደዳችን ስንቱን ችግር አየን፣ ለፍቅር ባደረን ስንቱን ፈተና አየን፣ አሜተኛም ባፉ ላይ በትላይ ለየን፣ እንዲያው ባሉባልታ በክፋት በሐሜት እያደባ ጋየን። ዞር ትላለህ እናትህ። ሰማ ድምፅ ማለት ሄሮ ሰማ ድርፎ መረባ እናቶቻችን በምርቃቱ ጥቅም ሳያውቁ ምጣኔ ምቱ ጨምሮ ነበር ይባቀጥንቱ ከስር መሰረቱ ያስተማራቸው ለነዛ ቶፐኔላ። አንተ ቆይ አንተ ዛር አለብህ ወይ? አንተ ደግሞ ምንድነው ንፍሮ የዘመድ አዝማድ ምን ነው? ጥራጥሬው ምንድነው? ነፍፎ ብራዘር ንፍሮ መረፈው ሰው ቤት ነው እንዴ? ንፍሮ እንዳለ አገለበጥ ለዛ ሲሪዮ አገለበጥ ለዛ ሲሪዮ እና አውራ በቃቸው ይባብቶ የዚህ ሰውዬ ነገር ግራ እየገባኝ አዛ ነበር እንደው ይረዛ እንጉልፋቶ የድምጽም አረም አለው እንዴ? ለካ አንተ አውርተህ ዘፈንኩ ልትለው እንዴ? ንፍሮ ወርተ ይደበቃ ችጋራ ምን ከዚህ ይኸውልህ አንተ አስለቃሽ ብትሆን እድሜ ልክ ነው ታኩሬ ላስለቃሽ ትሆኛለሽ። የዛ ሊድም ግን አንደኛ እሺ እንዴ አቤኒ አሮኒ ምን ነው ጠፋ? በሰላም ነው? አንተ እባክህ የዛኛውን እርዳታ ብር እኮ እያሰባሰብኩ። እርዳታው ስንት ብር ደረሰ? ስንት ብር ደረሰ? አሁን 200,000 ደርሷል። እንዴ 400,000 ደርሷል ነበር እንዴ? 200,000 200,000 አንተ ደርሶ ነበር ግን እና ጠፋ። እንዴት ይጠፋል? ያው ወንድ ልጅ አይደለም እና ሻው ምን ልትላችሁ? እባክህ እንሂድና ትንሽ ታገሱ ምናምን እንላችኋለን። እንደ ኢትዮጵያ ህብረተሰብ ማለት አይሻል? እቺ ነገር ትሬንድ ሆናለች። ያው አይደለም ሲባል ወንድ ልጅ ነኝ በቃ ተሳሳቱ አጠፉት። አዲሷ ትሬንድ ሙድ ናት። እሺ
እንደሩ ጀለስ የኔ ቢጤ ቢሆን ያላችሁን ቤተሰቦች ይባካችሁ ያላችሁ ወንድም እባክህ ስለ እግዚአብሔር ያለህን አባት ያለህን ስለ እግዚአብሔር እባክህ አይ እውነት ይቅርብኝ እንካ አይ በእውነት እግዚአብሔር አይ በእውነት ይቅርብኝ እግዚአብሔር ያክብርብኝ ተጣጣው አልፈልግም አላልክም እንደው አይ እሞታለሁ እውነቱን ነው አንዳንድ ሰው ይግደረደራል ለምን እንደሆነ እኔ እንጃ እንደ ከፍ አድርገህ ብር ሲሰጣቸው ምናምን የሚግደረደሩ ሰዎች አሉ አትግደረደሩ የገባ ያገለግላል እሺ እንቀጥል አምላኬ ለኔ የምትወስደው ጠፍታ ነው ለኔ የምትወስደው ማን ጠፋ እንደው አንተ አጣህ ለኔ አራት አጣም አንተ በል እኔ ሲንግልነት መረረኝ አምላኬ መረረኝ ሲንግልነት ኧረ እንደው እቺ ሴት ያንተ ናት እቺ ያንተ ሚስት ናት ብለህ ስጠኝ እስኪ ኧረ ወይ ሲንግል መሆን እንደው እንዴ አምላኬ እዚህ ሰማይ እዚህ ኧረ ማረኝ ማን ጠራ ይኸውልሽ እኔ ቆንጆ ማለት ባንቺ አልጀመረም እንደዚህ ሴት ልጅ ና ምናምን ብላ ትጠራ ምንም የሚያሰፍር ነገር የለም ይኸውልሽ ባንቺ አልጀመረም እኔ ምንድን ነው የምታወራው እኔ እሱን ነው የጠራሁት ያማል እንዴ አይዞሽ ገለቴ አይዞሽ እኔ መጀመሪያ ምድል የለኝም አውቀዋለሁ ምን አይነት እኔ ዘላለም ሲንግል እንደሆነ የፈረድክብኝ አባ ሞኝሽ ፈልጊ አራዳ ሁለት አይሸወድም እሺ እዛ እቺኛ አንተን አልጠራውክም ምና ነገር አለች እንደገና እቺ ብቻዬን እኖራለሁ ስፈልግ ብቻዬን ምን ሆነ ነው ስጠራ ሰማኝ አምላኬ አንተ እኮ አትሳሳትም አያ አንተ አትሳሳትም እኮ ይኸውልህ የእውነተኛው ሲሆን ነው መታ ወይኔ እኮ እዚህ አካባቢ አዲስ ነኝ እና የቢያርጊ ሱቅ የቱ ጋር ነው እንዴ የቢያርጊ ሱቅ አንጦሮጦስ መሄድ ይችላልሽ ስፈልግ በአንጦሮጦስ በኩል አድርጊ ስፈልግ እቺ የዚህ ደግሞ የባሰ በእግዚአብሔር እቺ እኔ እዚህ አምላኬ ቆይ እኔ ማግባት የለብኝም እንዴ ያው ሲንግል እንዳይሆን አይዞሽ ላንተ ያለው የትም አይደለም አዲሱ ቋንቋ ይላል ኧረ አንቺ ብራዘር ምን ሆነሽ ነው እንዴ የታይ ሰፈር እኮ አንተ ያለው በረከት እኮ ፉንጣ አረጋለሁ ብሏል ምንድነው እሱ ጡስ ያደርግ እኔ ምን አቀ የዛተልን ቁስ ነው ማረጋው አይደል ኧረ በእናትህ እንደጫወት ጭራሽ ቂንና ጲን ነው ማረግ እሺ ደግሞ ሶስት አይነት ምት ትችላለህ በሱ ዘርሯል አይደል እስቲ እንዴት ነው ፉል ጡስ ዘንጣ ታረጋው እኔም እኮ ምን አሁን ፑጥ ሳያረገ ቶሎ ብለህ ሁት አርገው ኧረ አረጋለሁ እኔ ይልለት ይገባል አዲስ ቋንቋ የሚገርም የኤሌመንተሪ ፍቅር ቢላይክ ይላል እቺ ነገር በቃ ገባ ይደናበራል እርግጠኛ ነኝ ይላል ሄሎ ለማንኛውም ትንፋሽሽ ይሰማል ድጋሚ ደወለ ሄሎ ወይኔ ሄሎ አቤት ማን ነው እኔ ደፈር በቃ ደፈር ኧረ ደፈር በል በእናትህ የፈጠረ ሄሎ እወድሻለሁ አስበሽበት ነገ ጠዋት ንገሪኝ እቺ ፋይናሊ ተናገርኩት እቺን ለመናገር ይሁላ ከዚህ በላይ የሚፈጃው ወይኔ እንዴት እንደሚጨንቅ ወይኔ እሺ እንቀጥል መጣሽ ሆምቢ እኮ ሆምቢ ትናደዳለች አትናደድም የሚሆን ነው እንጂ ብዙ ጊዜ እኮ አታረግ ነው የሚነግርህ ሆምቢ እኔ ደግሞ ደንግጬ ነበር ታውቃለህ እየማገጥክብኝ መስሎኝ ነው እንዴ እኔ ፍቅር እሺ በቃ እኔ ፍቅር ሆምቢ My love ሆምቢ እኮ ሆምቢ ስደውልልኝ ማታ ስደውልልኝ ትናደዳለች አትናደድም የሚለውን ለማወቅ እንጂ ማግጬ ነው ሆምቢ እኮ አልፎ አልፎ ነው ማግኘት ያው
እሞክራለሁ እንዳትሉ የሀብታም ድግስ ላይ ጠማማው ጠበቃ ጋሼ እንዴት ነው ጋሼ ሂድ ወደዚህ ምን አስገቡኝ እንጂ አስገቡኝ አታስገቡኝም እንደዚህ ለብሳ አገባ ሂድ ሲያስጠላ ምንድነው የሚንኮሻኮሸው አንተ ጋሼ ቀይረን አላልኩም ምን ነው የምቀይረው አዲ ፋሽን ሄደ ያንዳንድ ሰው የመግባባት ፍጥነት ቀን አንድ ሁለተኛ ቀን ሰላም ወንድም እንዴት ነህ አማን ነው አለኝ ሶስተኛ ቀን እንዴ ወንድም ምን ሆነ ነው ወረዳንተ ወደዛ ነው እንዴት ሻፕስ ልካንደ ያራዳል ስራ እንዴት ነው ቸከሷ የናቴ ያራዳል በቃ አንዳንድ ሰው እኮ የመግባባት ፍጥነት ይሄ ታምጭ ፈላ ቢላይክ ወይዘሮ አስቴር አቤት ማንም የለም እዚህ ደርታ ብዬ ነው ኑሮ ተወዶ ገንዘብ ጠፍቷል አንተ አሳድሩኝ ትላለህ ተኛው ነው ለዛ ደህና ደሮ ወይዘሮ አስቴር ዋምቧ አትዘጉም እንዴ ምንድነው የሚንጨረጨረው ይሽ ነው ወይዘሮ አስቴር ያላየሁት አንድ የልጅ ጉዳ እንዲህ በሽንት ጆት አይተምጅ በላ አንደኛ ነው ከቀልድ እሺ እንቀጥል ደህና ልጅ ሰላም ነው አማናችሁ ልጆች እንዴት ናችሁ ሰላም ነው አለን ሰላም ነው አለን እንዴ ይሄንን የመሰለ ሸበላ ልጅ ልጆት ለልጃችን ልንል መተናል አሃ እንደዛ ነው አዎ ጋሽ ታዲያ ቀጠሮ ልስጣችሁ አበጃችሁ በቃ ዝም ብላችሁ የዛሬ 3 ወር ብቅ በሉ 3 ወር አዎ የዛሬ 3 ወር እኮ ልጅ ወጥቷልዳለች ምንድነው የምትለው ጨምላቃ ስታምር ትቀራለች እሺ ሄዱ ከሰርግ በፊት ተው ስትባል አልሰማም ብላችኋል እንግዲህ ይኸው ቤተሰብ ያጣላችሁ ነው እሺ እንቀጥል ስሚያቺ ነይስ የሻማምጪ ሸነነው ምን እያለ ነው ልጅ አላቅም መሰለኝ ስላንቺ በያውን ነገር ባዩ አልሰማም ነው ስለ ባክ ተናገራውን ወራት ታብሳ ስለኔ አታውቅም እንዴ ማን አንተ ሳንታ ስለቱ ጠቅነው ውበቱ የኮየው ካባነኛ ምን ይዤ አረ እባክህ ፍሬሽ ነህ አንተ ከጀብዶች ልንገረው እንደ የሸነነው አረ ይነገረው አረ ፍሬሽ ነው ምን የእንጀራ አባቴን አንገቱን ጠቅነው ማለት ነው ስለኔ ነው ምጭው ያልሰማህም እዚህ ማ አረ በሽማ ታረግማ ስለጂኳ እንዲ ምናምን ነገር ወዬ ምንም አልሰማህም አረ ሸነነው ይነገሩ ልጅ ትቀጥልለት ፍሬሽ ነው ንገሩት ድስቱን ነው ማለት ፖሊሶቹ አላ ወዬ አይላቸውም ማታ የገቡትን ማታ እየሰማው ነው ቀጣይ አንድ ጀምርለት ያ የጠቁሩ ልጅ አላ ገበዳውን ተሸክሞት አሮጠም እየሰማው ነው ትችላላት ቸነነ ልጅ ይወሰንበት እንዴ ይወጋ ነው ማለት ይገደል ነው አረ ይገደል ትገደላለህ ማለት ነው ቀድሜ ነው ሸክም አረገ አባቴን ትገደላለህ ማለት ሻቤ በጋውት ይሄን ነገር ኮርጃት አሁን ምን የሚገርም ኤዲቲንግ ነው እስቲ እንየው አይኔ ነው ወይስ ምንም ማምለጫ ያለን አይመስለኝም። ምንድነው? እዚህ መጨረሻ ሰዓታችን አርጌ መሞት የምፈልገው ነገር አለ። እኔ ራሱ ታገቢ ምንድነው? አንድ ያልጨረስኩት ቪዲዮ አለ። ቆይ በእናትህ ቪዲዮ የቱ? ሰለሞን ድር አዲስ ወዝዛት ይዞታ አንዴ ቆይ ሰለሞን ድር አዲስ ሰለሞን ድር አዲስ አሁን ምንድነው?
ለማንኛውም ሰብስክራይብ ይደረጋል። እኔ ከማስታወቂያው ይልቅ ቪዲዮ በጣም ነው የተመቸኝ። አንደኛ ነው ታኩር አይመጣም እንዴ ያሰየውና ታኩሬ አባቴ ቆየሁብሽ። ማን ፒስ ነው ቁርጣ የተሻለ ያበደ አንተ የሚገርም ቁርጣ ነው። ቆርጦን እየቆረጠ ረስቶ ነው እንዴ? ይሄ ላሽ ቅርጽ ምንድን ነው? በመጋዝ ነው እንዴ ከረከረ? ምንድነው በመጋዝ ምናምን ምንድነው የምታወራው? ፈጣሪ ዳራተም ቆረጠ። የታለ የቆረጠ? እዚህ ጋር እኮ ገዝግዘዋል። አይተዋል? ገዝግዘዋል። አንተም ዋርካ እኮ ነው የሚመስለው። ሰውዬው ምንድነው የሚለው? ምንድነው ምን ፈልገህ ነው ከዚህ በላይ? ምንድነው ዝርግሳን አድርገው ነው እንዴ ቅርጽ ያወጡልህ እንደዚህ ያገር? በእናትህ አንተ ምንድነው ቢያንስ ሰው ስታበሽቅ ማለት ነው የተለመደ ቃላት ተጠቀም። የተለመደ አሁን እኔ በዚህ የምናደድ ይመስላል? አረ ወጻን ነው በእናትህ ዘይድ በእናትህ ቀልደኛ ይደድ ገበይ በሉ ሰው በዚህ የሚናደድ ይመስላል? ታኩር እኮ አንዳንዴ ሲገል አይገደል ነው። ወይኔ እንዴት እንደሚገላቸው ከባድ ነው። ጀማሪ ሚኒሻ ስታገኝ ሁሌ መታወቂያ ማትዘብ አውጣ መታወቂያ አውጣ። መታወቂያ አላስኩም። ሁሌ ነው እንደማትይዘው አንተ ልጅ። ከተመቻችሁ አንድ አስማት ላሳያችሁና ከተመቸ ትለቀኛለህ። እስቲ እሺ ነው። እስቲ ምንድነው? የሚገርም አስማት አዲስ የመጣ አስማት ነው። አሳየኛ በል። አያት ይቻልቻ አይደል? አንተ በጣም ተሰጠኝ። ላሳያችሁ ጋሽ ፊኒሻ። ሌላ ደግሞ ልታሳይ? አዎ የሚገርም አስማት እንደሆነ እንካስ ስልኬ ላሳይ። ከዛ አይነት ጨፍና ትገልጣለህ። ገለስደህ እኔ እሺ እሺ ጨፈን አይነህ ደግሞ ምን ሊያሳየኝ ነው? ልግለጥ? እሺ እንዴ አረ እንዴት አይነት የሚገርም ልጅ ሸወደ። ስልኬስ ወንድ ነህ ታኩሬ፣ ወንድ ነህ። አብ ደደብ ሚኒሻ በስቷልና ይቀነሰልህ። ለጥቁሩ ጀለስ ላክለት ይላል። ይኸው እዛ ጋር የሚገርም ቸከስ ይታያቸዋል። የሚገርም ጌም ነው። አቡ ሰምጦ ላይ ያገኘ ሂዶ ስልክ ተቀብሎ ይመጣል። ኧረ እኔ ገዴን አውቀዋለሁ አባቴ። እንደዛ ነው እንደጣልኩት አፈፈረ። ሁለታችሁ እንደዚህ በዚህ ነው ጣላችሁት። እኔ እንደዚህ ነው ጣልኩት እኮ። ይሄ አይደል እንዴ? ይሄ ወይ ምን የትኛው ነው ነጭ? ምንድነው ከሰል ታሸጋለህ እንዴ? ምንድነው ይሄ? ኧረ ናት እንደገና ጣል በእናትህ። ወይ በግራ ጣል፣ እስኪ በግራ ጣል። በዚህ አይ እንደዚህ አታፋፍራው። በግራ ነው ከዚህ በኋላ ከዚህ በኋላ ግባ ድጋሚ ያገኝ ያ አሁንም አልደረሰም። ምንድነው ምን ልታቀረብር እንዳይሆን ምንድነው? ሁለት አይበሉባ ነው እንዴ ያለህ? ምንድነው ይሄ? እዚህ በኋላ መጨረሻውን አልሰማችሁም? መጨረሻ አንድ ግባ አንተ እጅ ነው እያፋፈረ በቃ አሁን 1 2 3 አባስ ደረሰው። በእናትህ ሂደህ በቃ የሁለቱን ተቀብለው ይሰጥ። መች በላው በልቲል ይሁን እንዴ አንዴ ጣልኩት። ተመልከቱ እስቲ ምንድነው ወይ ስትሰጠ እንበለ ይሄ ሲሆን ወይ በብና ሰጣለ እኛ ግራ ገባ ነው። በብሬጣን እንደዚህ ብትጣል ችግር ነው እኮ አንዳንዴ። አይዞች ጥቁሮች እሺ ታኩሪ ማንነቴን አልሰማም ነው እህትህን የሚስማት ዳቦ ቢነፋፋ ከመገመጥ አያልፍም። ኧረ ጅልስና ምን ሆነ ነው አንተ አትነግረኝም? በጊዜ ሳይሰማው ቀልደኛ ነው እናቴ። ላቁላላው ይሄን በድስት ይሄ ነው። ኧረ በይ አቱሪ ሳምሻት ወይ እሱ ነው ሰፈር ጠፍቶ ነው አይደል? እሱ ነው የመጣው። ሰፈር ጠፍቶ ነው ያልጠፋኝ እሱ ነው የመጣው። እህቷን ሳምካት የሚለው ይሰማልና የእሱ ትራት እንዴ? በደንብ አልሰማትም። አውራኝ እኮ በደንብ አስማትም ነበር አባቴ። ለሰባብለ ነው እንዴ የመጣው? ሰፈር ስምህን እያጠፋ ምን ሰው መስለዋል አባቴ ነው። አባ እሱ ነው የመከረኝ እንደዚህ በልጅ አስነ ታኩሪ ዘበላ አንዳንድ ኢትዮጵያ
ኢትዮጵያዊዎች አሉ ወሬ እንደዚህ እስከ ጥግ የሚወዱ። አቤት የወሬ ፍቅር ከበቂ ሀብትና ይኸው ስሜታዊ ላለመሆን እሞክራለሁ። ከበቂ ሀብትና ከበቂ ጤና የትኛውን ትመርጣለህ? እኔ በቂ ጤና ነው። አንተ በቂ ጤና ነው የምፈልገው። ምን አልከው? ኦቢ ጆሌ አይ አሁን አንተ የምትለው ገብቶኛል። አይ በቂ ጤና አላልኩም እኔ በቂ ጤና ነው አልኩት። በቂ ጤና አላልኩም። እሺ በቂ ጤና ይበልጥ። አንተ ወንድ አይደለም እንዴ? በቂ ጤና በቂ ጤና በቂ ጤና በቂ ጤና በቂ ጤና በቂ ጤና። እሺ አለ ትደግሚልኝ? በቂ ማለት ነገር ይሁን አይደለም ምንድን ጥያቄ ይገርማል። ግን በቂ ጤና ግን ስትተረጉም ሌላ ነው ያማል። በቂ ጤና በቂ ጤና አልገባሁም እና በቂ ጤና ከጤና በላይ ምን አለ? ኧረ ደገመኝ። እውነት ነው፣ ልክ ነህ። ግን አባባልህ ወደ ሌላ ነገር ወሰደኝና ለዛ ነው ያሳቀኝ። ኦኬ እስቲ እናንተ ኮመንት ላይ ጻፉልኝ የትኛው ይሻላችኋል? ከበቂ ሀብት ከበቂ እንትን። እሺ እንቀጥል። ጀስ ሳምባዲ ሴ ቦሌ ቦሌ ቁንጅና ሜዳል የቆንጆ ቆንጆ ነው የውበት ጭማቂ ቦሌ ቦሌ ሳምባዲ ሴ ቦሌ ላይ ያየዋት ሽቅቅር ፋሽኒስት ቦሌ ቦሌ ሳምባዲ ሴ ቀለሟ ከለሯ ውበቷ ልብማ ይማረክ ነው ቦሌ ቦሌ ሳምባዲ ሴ ጸጉሯ ሁማኔር ዊግም ነው የባህር ማዶ ነው ቦሌ ቦሌ ሳምባዲ ሴ አቋሟ እንደኔ ሸንቃጣ አይደለም ቦሌ ወገቧ እንዲዞር ግራሶ ትገባው ቦሌ ቦሌ ሳምባዲ ሴ ቀሏ የሱማሌ የደቡብ ሱዳን ነው ኪሎ ኪሎ ገባው 4 ኪሎ ካራዶቹ አገር ከአዲሱ አዱ ገነት ሸግዬ ቦሌ ቦሌ ሳምባዲ ሴ ጀስ ቅጥነት ምንድነው? የስቲኪኒ ፍላጭ ነው እኮ የምትመስለው። ምን ይመስላል? አመዳ ደግሞ አማኑኤል ሆስፒታል ዋይፋይ አስወጡ ስትባሉ አሰሙም። አረ ዋይፋይን አስወጡት በእናታችሁ። እሺ እንቀጥል። አረ ጀመው ተበላ። አሁን እኮ ነው የምናቀርበው። እሺ ግሩፕ 4 ተነሱና አቅርቡ። አረ ቲቸር ፕሬዘንት የሚያደርገው ተማሪ አልመጣም። ግን በራስ መላጣ እና እኔ ምን አገባኝ? ኔጌቲቭን ማስቀመጥላችሁ እንዴ? ኔጌቲቭ ምን አመጣው ታዲያ? አገባኝም እኔ። አሁን ታረጋላችሁ አታረጉም? ዞላ በቃ አንቺ አርጊዋ። አረ ዞላ በቃ ውጣና ተተበለለት። ዞላ ያራዳልሽ በቃ መመቻችን ነሽ አንቺ። ውጭና ተተበለ። አረ በቃ ያማል እንዴ? እኔ ምን አውቄ ነው ፕሬዘንት ማረው? ያማችኋል እንዴ? አላረግም እኔ እንዴ ምን? አረ በቃ ውጣ አንተ። ምንድነው ዞላ 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 ዞላ። እሺ አንዴ ዝም በሉ። የግጥም ርዕስ ኑሮ ተወደደ ይላል። አረ ማን የምን ግጥም ነው የምትለው? ግጥም የሚባል ነገር የለም እኮ። አንተ ምን አገባህ? እንደፈለኩኝ አድርጌ ባቀርብ እኔ በግጥም መልክ ማቅረብ ምን አገባህ? ጥናጃ የሚመለከታ ዳስተራናት ምን አባቱ ነው የሚለኝ ደግሞ ሲያርሰበን እዚ ኤኪንግ ኦፍ ፉትቦል ኤንድ ዘ ሜሲስ ማይ ኔም ኢዝ ዘላዝ። አረ ዞላ ምን ጀመርክ? ስፖርት ክላስ አይደለም እኮ። አንተ ምን አገባህ? ምን ቢል ይሄ ምን አባቱ ነው የሚለኝ ዛሬ ምን አገባህ? ቸሪ አላሰራኝ ያለ እኮ ምንድነው? ዝም ብለህ አቅርብ በከካም። እሺ አቀርባለሁ። ምንድነው ኤኪንግ ኦፍ ፉትቦል ዩኒት 7 ማን ጻፈኝ ነገር ምንድነው? ማን ጻፈኝ አይነበብም እኮ። ብዙ ሰው የሚያሳብበት ነገር ነው እና ደግሞ እንለፉ። እሺ ይሄ ደርቲ ሎናችሁ ነው። ቀፎዬ ሲሟንም ሲምቱም ይቀበላል። ቀፎዬ ሲሟንም ሲምቱም ይቀበላል። ስራ ያለ ዘመድ ስታጡ በፈጣሪ ስራ መግባት ጀመራችሁ? ቪ ነኝ ማ አንቺ አላጥሽም። ማን አልሰማሁሽም። ቪ ማለት ለመላው የኢትዮጵያ ሕዝብ የምነግረው ፋራ ነው ማለት ነው ይሄ ልጅ። እሺ እንቀጥል ወደ ሌላ ቪዲዮ። በእናትሽ እኔ እንደዚህ ነገር አላውቅም፣ አይገባኝም። የኔ ፍቅር ተረዳኛ። ትምህርት ልማርበት ገና ብዙ አላማ አለኝ። ደሃ አባቴን ልጥሩበት። በእናትሽ ተይኝ፣ ከአላማ ያታሰናኪኝ። በእናትሽ ቻው 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 ቻው። ዘሜ ናንዴ መጣሁ። የኛ ባለ አላማ የሱን አላማ ነው ያጣሁት። እንደሏት የሚንጫጫ ቮይስ ሜሴጅ ነው ባይ ቮይስ ነው ይሰማለታ።
ይኸውልህ የእኔ ፍቅር ገንዘብ ከሆነ የሚያሳስበው አባቴ ያወረሰኝ 15 ሚሊዮን ብር አለ እና ደግሞ ሰውንም ካልክ ደግሞ አሜሪካ መሄድ እንችላለን። ፕሮሰሱን ጀምርልሃለሁ እና ቤትም መኪናም አለኝ። ምንድነው ቆይ ችግሩ? እኔ እኮ በጣም ነው የምወደው። ሄሎ የእኔ ፍቅር። ወይ የኔ አባት ነኝ። ሰላም ነው? የላክሽው መልእክት ሰምቼ ነበር የደወልኩልሽ። ምን መሰለሽ ልጁን በእንክብካቤ ነው ያሳደግኩት። ኮርንፍሌክስ እያበላው ነው ያሳደግኩት። እዚህ ጋር እኔንም እያስጨነቀኝ ነው። አለ አይደለ ወጋችን ባህላችን አይደለም። ምን መሰለሽ አሁን ከነገ ወዲያ ይወዳል አይደለ? ተዘጋጁ። ልከናል ሽምግልና። በቃ በወንድ ነው የሚያለው። አለ አይደል ባህላችን። አንቺ ደግሞ አውቀዋለሁ ላይፍ ስታይል የካናዳ ነው። እሱን ስታይል አውቀዋለሁ። እኔ ስለማውቀው እኮ ነው ስታይሉን አውቀዋለሁ። ያው ዘመዴ አባርበሽ ወራትቴ የልቤ ሙሽራ የፍቅር ቤት ያው ዘመዴ አባርበሽ ወራትቴ የልቤ ሙሽራ የፍቅር ቤት ያው ዘመዴ አባርበሽ ወራትቴ እናታ ማፍሮ ከእንግዲህ አበቃ ያው ዘመዴ አባርበሽ ወራትቴ ያላቻ ጋብቻን የፈጸምክብኝ እከሳለሁ። የኛ ልጃገረድ አይዞሽ፣ ወግ ነው ሲዳሩ ማልቀስ። አይ የሚገርም ቪዲዮ ነው። ልጅቷ ራሱ አሪፍ ውርስ ነው የወረሰችው። እንግዲህ ለእኛም እድላችን እንዲሆን እንደዚህ አይነት ወራሾች ያጋጥሙን። እንቀጥል እስኪ ይሄን ቪዲዮ ያው እስኪ የገጠማችሁ ገጠመኝ እርጉዝ ከሆነች በኋላ ነውና ወፈርሽ ምናምን እያልኳት ባትሆን ልብስ ያጠፍኩ ነበር። ከዛ የምር ነው የመታች መጥበሻ ነበር ፊት ለፊቷ አንስታ ጭንቅላቴ ተረፍክ ግን አይ ሞቷል። አይ ሞቻለሁ። ሞተው ስሞት ጥለው ይሄዱ። አይ ወይኔ ጉዴ ይልጣ በቃ ይልጣ ይልጣ በቃ ይልጣ ታስጨርሰኛለህ። ብቻ አስጨርሽኝ ይልጣ በቃ ብቻ ገባ ወጣ አልጨረስኩም ቡርታ እንዴ ብቻ አስጨርሽኝ አንዴ ጉዴ ገባ ወጣ በቃ የምሬ ነው ቡርታ እዚህ ጋር ጨርሳለሽ። እዚህ ጋር ነው ቡርታ መሀል ከተማም ቢሆን ጨርሳለሁ ቡርታ። እሺ እዚህ ጋር ነው ጨርስክ አስጨርሽኝ ቡርታ እዚች ቶሎ በል ጨርሰው ጨርሰው በቃ ይልጣ በቃ ሳኒው መልስልኝ ይልጣ በቃ ቀላል ተሸውደና ምድረ ዳርቲውን ህዝቦች የግንበኛ ቃል ሌላ ሲኒያ ሄሎ አይ ግንበኛ በጣም ይቀደዳል። ይንገጥ ምን አይነት ነው ይሄ? መንገድ ትራንስፖርት መናቅ ነው። ዋን ወይ እንደሆነ አይታይም። ምን አባቱ ይሄ አይደለም ላስረዳ። ሰው ሞቶብኝ ታሞብኝ እኮ ነው ልጠይቅ እየሄድኩኝ በእናትህ። እንዴት ነሽ? አለሽ ሁሉ ሰላም? ሙቀቱ እንትን ይላል አይደል? እንትን ብሎሻል እኮ ይቀርሽ። መነጽሩ አውልቂ እስኪ አይመስልም? ስንት ነገር አሳልፈን መሰለሽ። ፀሐዩ ምኑ ወይዘር እኔና ተረጋጊ። ልጅፍ ቀሪው ኧረ ተይው፣ ችግር የለውም። መንገድ ቀርብ ይሰራል። እንደዛ አስቀምጪው ዘው ችግር የለም። የኔ ቆንጆ ምን ችግር አለው? አንቺም መኪናም እንዴት አያያዝሽ? ሁላ አንቺ ነሽ መኪና? አይ የቦይፍሬንድ ፍቅረኛ ነሽ? ወደ ማጣያ እሱ ነው አቲ መንጀም ካሮቲ ላስረዳ ቤታ ደግሞ ቤት ማላረሽ አይደለም ቤት ማላረሽ ወጥረሽ ወረዳ 52 ይያለሽ እዛ 300 ብር ተከፍያለሽ። አሁን ለኔ 600 ብር ተሰጥኛለሽ። አካውንቴን እልክልሻለሁ 300 ሺህ ብር ተቀምጣ አታስረጅኝ። አይ ትራፊኮች እንደዚህ መሆናቸውን አላወኩም ነበር። አሪፍ ነው ግን አሪፍ ሰቸው። እሺ እናንተስ ማን አላችሁ? እሺ ለደርቴዎች ነው ድጋሚ የነዚህ ልጆች ቪዲዮ አይተን እንመለስ። በጣም ብዙዎቻችሁ ሜንሽን አድርጋችሁኛል። ኦልሞስት ወደ 70 ምናምን ከዛ በላይ ሜንሽን አይቻለሁ። ልክ መጀመሪያው እንዳየሁት ነው አንድ ላይ ለመጨረስ ስቶፕ አድርግቼው ነው የመጣሁት። እስቲ እንጨርሰው። አዳረ በጣም ነው ጭፉ የምችለው። ስማ
ኡፍ ደክሞኛል። አሁን ለሁለት አድርጉኝ። አዎ ለሁለት አድርጉኝ። ምን ችግር አለው? እንዴት እኔ እያለሁ እንዴት እሱ ያደርግሻል? አንተ ባለፈው መቻልከኝ። ስለዚህ አሁን ለሁለት አድርጉኝ። እንዴት ለሁለት እንዴት ይደረጋል? ምን ችግር አለው? እሷ ለሁለት አድርጉኝ ካለች ምን አገባ አንተ? እንዴ ለሁለት ኦ ማይ ጋድ ምን ችግር አለው? ችግር አለው? ካልሽ መቼም እናርጋት ለሁለት የት እናርግሽ አሁን? የሆነ ጭር ያለ ቦታ የለም? አረ በሞላ አለ ይውስጣ ጋር እንዴ ለሁለት እናርግሽ ኖርሽ ነው። አንተ ብቻዬን ትላለህ? ለሁለት ራሱ መቻላል። አንደኛ በጣም ስባችሁኛል፣ ግን ከምር ለእናንተ ያው ሰሞኑን ጆሲ አግብቷል። እስቲ ጆሲ ያምርባችኋል። እንግዲህ ሌላኛው ቪዲዮ መጥቶልናል። እርሱ ሰውዬ ግን እንደዚህ መጥፋት አይከብድም? እሺ እንቀጥል። የዚህን ሰውዬ ቪዲዮ አይተን እንመለስና ኮመንት እናነባለን። ከቪዲዮ ይልቅ ኮመንቱን ያሳቀኝ። ዳይ ወደ ቪዲዮ። የሰርግ ዕለት ተመታ። ከቪዲዮ ይልቅ ኮመንቱን ሳነብን ያሳቀኝ። ዳይ ወደ ኮመንት። መስከረም እራሱ እንዳንተባም ይሄን የቆመጠጠ ከንፈር እረሳው አልተቻለም። እኛም ተስፋ አለበት ይኖረናል። እንግዲህ ጋይሶች የዛሬ ቪዲዮ ይሄንን ይመስል ነበር። አሪፍ ቪዲዮ እንደነበረ ተስፋ አደርጋለሁ። አዳዲስ ፋሚሊዎች ካላችሁ ሰብስክራይብ በማድረግ የኛን ቻናል መቀላቀል ይችላሉ። ይሄንንም ቪዲዮ ላይክ አድርጉት፣ ለወዳጅ ዘመዶቻችሁ ሼር አድርጉት፣ ብዙ ሰው ጋር ይዳረስልን። ወዳችኋለሁ። ቻው